በስልክሽ መስኮት ስትልኪ ሳቅሽን ሲመስላቸው ድሎት በድሎት መኖርን ሰውነቴ በሰው ሀገር ኳተነ በበረሃው ናፍቆትና ብቸኝነት አቅሜን ቢያደክመው ተስፋዬ ግን አይጠፋም ውስጤን ያጠነከረው። በመካከለኛው ምስራቅ ለምትኖሩ ብርቶች የስነ ልቦና ምክር ግጥምና ድራማዎችን ይዘንላችሁ መጥተናል። የበረሃይቱ ብርሃን ቻናልን አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ታተርፉበታላችሁ። በስልክ መስኮት የምናየው ሳቅ እውነተኛ ህይወት ነውን? በየቀኑ የምንሰማው ደህና ነኝ የሚለው ቃል ከጀርባው ምን ደብቆ ይሆን? ብዙዎቻችን በአረብ ሀገር ያሉ እህቶቻችን የምናያቸው በቪላዎች ውስጥ በምቾትና በድሎት እንደሚኖሩ አድርገን ነው። በሀገር ቤት ያለ ቤተሰብ የሚመኘውና የሚያስበው ህይወት እና እነሱ እዚያ መሬት ላይ የሚኖሩት እውነታ ግን ሰማይና ምድር ነው። ዛሬ ከሳቅ በስተጀርባ ያለውን የእንባ እውነታ የምናይበት ከሳቅ ጀርባ የተሰኘውን አዲስ ድራማዊ ታሪክ ክፍል 1 ይጀምራል። እናት ከሀገር ቤት። አየኔ ሳባ፣ እሷ እኮ አረብ ሀገር በድሎት ነው የምትኖረው። የምትልከው ብር እኮ እዚህ ገባ አይባልም። ለሷ እዚያማ ቪላ ውስጥ ምንጣፍ ላይ እየተራመደች ፎቅ ላይ ነው የምትኖረው። ስትደውልልኝ ሁሌም ሳቋ አይጠገብም። እግዚአብሔር ይመስገን ልጄ ተቀይራለች፣ ህይወት ተመችቷታል። የሳባ እውነታ በስደት ህይወት። እናትነቷ እንዳይጎዳ እንዳታስብ ብዬ ሳቅ አበድራለሁ። እዚህ ግን እኔ የቆምኩበት እሳት ነው። ሌሊት ተነስቼ እስከ እኩለ ሌሊት መውደቅ መነሳት ነው። የሰማሁትም ሆነ ያየሁት ድሎት የለኝም። ያለሁት በሰው ቤት እግር ስር ነው። ግን ምን ይደረግ፣ የነሱ ተስፋ እኔው ነኝ። የስልክ ጥሪ ውሸት። ሳባ በውሸት ሳቅና በደስታ ድምፅ። ሄሎ እማዬ፣ እንዴት ነሽልኝ? እኔ በጣም ደህና ነኝ። ምንም አልጎደለብኝም እማ፣ በጣም ደስተኛ ነኝ። እዚህ ምንም አልከፋኝም። የቤትሽን ጣራ በቡልኬት ለማደስ ያንቺ ህይወት ፈረሰ ከህልሟ ሳትደርስ። ደህና ነኝ እያልሽ በሰው ሀገር መኖርን የውስጥሽን እሳት በሳቅ መሸፈንን ሳትወድ በግድ ቀጠለች ህይወትን። እነሱ የሚያዩት የዶላሩን ወረቀት፣ የእሷን እንባ አይቶ የለም የሚረዳት። የቅንጦት መኖሪያ የመሰላቸው ፎቅ ላንቺ ግን እስር ነው የወገብሽ ስብራት። በስልክሽ መስኮት ስትልኪ ሳቅሽን
ሲመስላቸው ድሎት በድሎት መኖርን ካንቺ ጀርባ ያለው ያ የአረብ ሀገር ህይወት ስቃይና እንግልት ፍጹም አይለዩት። የሳባ ስቃይና የእናትየው የተሳሳተ እይታ በዚህ መልኩ ይቀጥላል። ሳባስ ከዚህ የስደት እስር ቤት የምትወጣበት ቀን ይመጣ ይሆን? የወንድሟ አቤል እቅድና እውነተኛ ተስፋ ምን ይሆን? በክፍል 2 ይዘንላችሁ እንቀርባለን። ቪዲዮውን ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን በኮሜንት አጋሩን። ሰላም።